ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ይችን ቪዲዮ እስከ መጨረሻ ካያችሁ 100% ታመሰግኑኛላችሁ። እንደሚታወቀው ዘመኑ የኦንላይን ስራ ነው። ነገር ግን ላይቭ መቀመጥ፣ ፓርቲ መቀመጥ፣ ኢንቫይት የማደርገው ሰው አለማግኘት ለሚለው ይህን ቪዲዮ እስከ መጨረሻው በመከታተል 100% የተረጋገጠ መፍትሄ አግኙ። አሁን በማሳያችሁ አፕ ላይቭ መቀመጥ የለም፣ ፓርቲ መቀመጥም የለም፣ ኢንቫይት ለማድረግ መጨነቅ የለም። በዚህ አጭር ቪዲዮ ዝርዝር መረጃውን ነግራችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ስታደርጉ እንደዚህ አይነት መረጃዎች በሚለቀቁ ጊዜ ወዲያውኑ የሚደርሳችሁ ይሆናል። የመረጃው ተካፋይ ትሆናላችሁ ማለት ነው። ላይክ ስታደርጉ ደግሞ ቪዲዮው ለሌላው ሰው በቀላሉ ተደራሽ ይሆናል። ስለዚህም ዛሬ የምነግራችሁ ፓርቲ ላይ መቀመጥ ያሰለቻል፣ ላይቭ ላይ መቀመጥም እንደዛው ያሰለቻል ለምትሉ ሰዎች ቀለል ያለ መፍትሄ ይዤ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉ። ብዙ ሰው ይንቃቸዋል፣ አጠቃቀሙን አያውቅም። የሁለቱንም አፕ ሊንኮች የቪዲዮ ኮመንት ላይ ታገኙታላችሁ። በዛ ወርዳችሁ እንደገባችሁ ልክ እንደዚህ አይነት ፊውቸር ይመጣላችኋል። ፓርቲም አለው፣ ላይቭም አለው፣ ኢንቫይትም ማድረግ ትችላላችሁ ማለት ነው። ሰው እዚህ ጋር ምን ማድረግ እንዳለባችሁ ልንገራችሁ። ይሄ አፕ ኢንቫይት የሚያስበው አሻራ በመስጠት ብቻ ነው። ሌሎቹን አይታችሁ ከሆነ ለምሳሌ ኢንቫይት የሚያስቡት ያ ሰው 1 ሰዓት 2 ሰዓት ወይም 5-6 ሰዓት ላይቭ ላይ ሲቀመጥ ምናምን ይሆናል። ይሄኛው ግን አሻራ በመስጠት ስለሆነ እናንተ በቴሌግራም ወይም በዋትስአፕ ሊንኩን ትልካላችሁ። እኔ እዚህ ጋር ግልጽ አድርጌ እንደዘረዘርኩት አፑ ላይ መስራት ከፈለገ የላይቭንም የፓርቲውንም መስራት ይችላል። አይ ካለ ፓርቲውን ብቻ መስራት ይችላል። የሚደብረው ከሆነ ደግሞ አሻራ ሰጥቶ መጀመሪያ የራሱን አካውንት ቬሪፋይ ያደርጋል። ምክንያቱም እሱም ለመጋበዝ እና ለመስራት ላይቭ ላይ ሁሉም ላይ ለመስራት ቬሪፋይ ማድረግ ስላለበት ግዴታ ማለት ነው። ከዛ በኋላ ደግሞ ለሌሎች ሰዎች እሱ በተረዳው መንገድ እንዲያስረዳ አደርጋችሁ እናንተ ትልካላችሁ። የምንልክበት ሰው አጣን ለሚለው መፍትሄ ደግሞ ልንገራችሁ። ለምሳሌ ወደ ቴሌግራም ስትገቡ የተለያየ ግሩፕ ውስጥ ሳታስቡት የእናንተ ጓደኞች ያስገቧቸዋል። እዛ ላይ በጣም ብዙ ሰው አለ። 50 ሺህ ሰው ያለው አለ፣ 100 ሺህ፣ 300፣ 400 ሺህ እና ከዛ በላይ ያለው። ስለዚህ እዛ ላይ አድ ከተደረጋችሁ ፖስት ማድረግ ትችላላችሁ ማለት ነው። እያንዳንዱን ነገር እዛ ጋር አድሚኑ ሪሙቭ እስከሚያደርገው ድረስ የእናንተ ሊንክ ለብዙ ሰው ተደራሽ መሆን ይችላል ማለት ነው። ስለዚህ እናንተ በሚገልጽ መልኩ በጽሁፍ ትጽፋላችሁ። ቀላል እንደሆነ አውርዶ አሻራ ይሰጣል፣ ለእናንተም የሚሰጣችሁን ይሰጣችኋል ማለት ነው። በዚህ መልኩ ሁሉም ሰው በቀላሉ ያለምንም ድካም ሰው አጣለሁ የሚል ሰውም በዚህ መልኩ ሰዎችን እያገኘ ላይቭ መስራት ከፈለገም ላይቭንም እየሰራ ተጨማሪ ገቢ ያገኛል። ፓርቲውንም ከጨመረ ተጨማሪ ገቢ ያገኛል ማለት ነው። ስለዚህ ለ3 ቀን ኦር ለ4 ቀን ያክል ፓርቲውን ለ20 ደቂቃ በመቆየት አሻራ እንደገባ ወዲያውኑ ቬሪፋይ በማድረግ በዚህ መልኩ ገንዘብ መስራት ትችላላችሁ። ሁለቱም አፖች ተመሳሳይ ናቸው። ስለዚህ ቴሌግራም ላይ በዝርዝር የተቀመጠ ሰው እንኳን ብታጡ የፌስቡክ ጓደኞች ይኖራችኋል፣ ለእነሱ ሸር ታደርጋላችሁ። ግን መረጃውን ግልጽ በማድረግ አንዳንድ ሰው ሌላ ነገር ይመስለዋል። በተለይ ከዚህ በፊት እንደዚህ አይነት አፖች ላይ ሰርቶ የማያውቅ ከሆነ ሌላ ነገር ሊመስለው ስለሚችል እሱን በግልጽ በማስረዳት ማሰራጨትና ላይቭም ፓርቲም ምንም ነገር ሳትሰሩ በቀላሉ ገንዘባችሁን ማግኘት ትችላላችሁ ማለት ነው። ማስታወሻ እዚህ ጋር ግን ይህን በምታደርጉበት ጊዜ በመጀመሪያ የእናንተ አካውንት ቬሪፋይ መሆን አለበት። ቬሪፋይ ለመሆን ደግሞ የሚያስፈልገው በመጀመሪያ በዚህ ኮመንት ላይ ባስቀመጥኩት ሊንክ ታወርዳላችሁ። ከዛም እንደዚህ አይነት ዝርዝር ይመጣላችኋል። ሰው የመጀመሪያውን አፕ ስንመለከት ፓርቲ ይላል፣ ሚት ይላል፣ ኢንቦክስ ሚ ይላል። ስለዚህ ከዚህ ውስጥ እኛ የምንፈልገው ሚ የሚለው ጋር ትገባላችሁ። ከዛም እዚህ ጋር ቬሪፋይ ነው የሚል ነገር ተጽፎ ታገኛላችሁ። በየጊዜው አፕዴት ስለሚደረግ ምናልባት እዚህ ሚ ላይ ስትገቡ ቬሪፋይ ነው የሚል ነገር ከሌለ ታስክ የሚለውን ትነካላችሁ። ከዛም ቬሪፋይ የሚለውን ነገር እዛ ጋር ታገኙታላችሁ። ከሁለቱ አንዱ ማለት ነው። እዛ ላይ ብርሃን ያለበት ቦታ ሆናችሁ ቬሪፋይ ታደርጋላችሁ። ከዛም ለ3 ለ4 ቀን ስክሮል ታደርጉና በደንብ ወደታችሁ ወርዳችሁ በጣም ሰው ይበዛል፣ ወንበር አታገኙ። 20 ደቂቃ ወይም 25 ደቂቃም ሊሆን ይችላል እንደተቀመጣችሁ የሚሰጣችሁ ሪዋርድ አለ። እሱን ሪዋርድ ይዛችሁ ትመለሳላችሁ። ከዛ ነገም እንደዛው ከነገ ወዲያም እንደዛው እያደረጋችሁ ትቀጥሉና በዚህ 3-4 ቀን ውስጥ ኦልሬዲ በቃ ሙሉ ለሙሉ አካውንታችሁን ቬሪፋይ አድርጓል ማለት። ላይቭ እና ፓርቲ መስራት የማትፈልጉ ሰዎች በዚህ መልኩ ፌስቡክ አለ፣ ቲክቶክ አለ፣ እንዲሁም ደግሞ ቴሌግራም ግሩፕ፣ የተለያየ ግሩፕ ውስጥ ገብታችኋል። እዛ ውስጥ በማስቀመጥ እናንተ ገንዘባችሁን ማግኘት፣ የጋበዛችሁ ሰውም ለራሱ ገንዘብ ያገኛል ማለት በዚህ መልኩ ይሄዳል። ስለዚህ ይህን ይመስላል። ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። በቅርቡ ገንዘብ እያገኛችሁበት ወደ ባንክ እያስተላለፋችሁ ደስ ብሏችሁ እንደምትሰሩት አልጠራጠርም። መልካም ስራ ይሁንላችሁ።